አሁን ይሄንን እንቆርሰዋለን፣ እንቀምሳለን አብረን። ሰላም ያመለ ልጅ ነኝ። ቆንጆ ቸኮሌት ሰርተን አብረን እንመገብ። ለቁርሳችን የሚሆን ይውላችሁ ቸኮሌት መጀመሪያ እንጠቀማለን። 1 ማንኪያ ቸኮሌት እናረጋለን። እንቁላላችንን 2 እንቁላል ላይ ሚክስ እናደርገዋለን። በደንብ አድርገን ከእንቁላሉ ጋር እናዋህደዋለን ቸኮሌታችንን። እንደዚህ ከቀላቀልን በኋላ እዚሁ ላይ ወተታችንን እናደርጋለን። በወተታችን አብረን እናቀላቅለዋለን። በጣም ቀላል፣ በጣም ፈጣን ለልጆቻችን ለቁርስም ሆነ ለመክሰስ የሚሆን ነው። ትምህርት ተጀምሯል። ስለዚህ በቤታችን ቆንጅዬ ተቆራጭ ኬኮችን ቸኮሌት ኬኮችን መመገብ እንችላለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። አሁን በኋላ ቁርሶችን ፋስት ፉዶችን እንደዚህ እየሰራው እለቅላችኋለሁ። እናንተ ደግሞ ላይክ በማድረግ ሰብስክራይብ በማድረግ እንድታበረታቱኝ እላለሁ። መምቻው ካላችሁ መምቻው መጠቀም ትችላላችሁ። መምቻ ከሌላችሁ እንደዚህ በማንኪያ ማሸት ትችላላችሁ። እዚህ ላይ ዱቄታችንን እንጨምራለን። እንደምታዩት 2 ማንኪያ ፉርኖ ዱቄት አድርጌበታለሁ። አብረን እናዋህደዋለን እንደዚህ። ሌላው ለየት የሚያደርገው ምን መሰላችሁ? እንደዚህ አይነት ቸኮሌቶች ስንሰራ ብዙውን ጊዜ ስኳር እንጠቀማለን፣ ዘይት እንጠቀማለን። እዚህ ላይ ግን ስኳርም ዘይትም አልተጠቀምኩም። ባለው በራሱ በቸኮሌቱ በጣም ቆንጆ የሆነ ጣፋጭነቱ በጣም ያልጎላ ተቆራጭ ኬክ ነው የምንሰራው። እዚህ አድርገን እንመታዋለን። በደንብ አድርገን መቀላቀል አለብን። በደንብ አድርጋችሁ ቀላቅሉት። ጊዜ ሊፈጅባችሁ ይችላል፣ ግን ጊዜ ቢፈጅም በተለይ መምቻው ካላችሁ በጣም በፍጥነት ነው የሚሆንላችሁ። እኔ ያው ጧት እንደምታውቁ ስለምቻኩል አገኘሁት ነገር ላይ ስለምሰራ በዛው ግን ላሳያችሁ በሚለው ነው። በዚህ አድርገን እንመታዋለን። እርሾአችሁን ማንኛውም እርሾ በአካባቢያችሁ በሱቅ በሚገኝ እርሾ መጠቀም ትችላላችሁ። እርሾ ሙሉ ለሙሉ ነው የማደርገው ይሄንን፣ ምክንያቱም እርሾ የማሳደግ ሰፊ ስለሆነ ነው። ከዛ አብረን ከእርሾ ጋር ደግሞ ድጋሚ እንቀላቀለዋለን። እንደዚህ ይኸውላችሁ እየተበተነልኝ ነው። በጣም ቆንጆ ነው። በጣም ቆንጆ ጣፋጭ ኬክ እንደምንሰራ እርግጠኛ ሆኜ ነው የምነግራችሁ። ሁላችሁ ሞክሩት በቤታችሁ። እንደዚህ ልጆቻችሁን ስሸኙ ጠዋት ላይ በፍጥነት ሊሰራ የሚችሉ ምግቦችን ነው ለ4 ሰዓት በተለይ የምናስረላቸው ለልጆች። ስለዚህ ቤታችን ያለውን ንጹህ ነገር ሰርተን ብናስር የተሻለ ስለሆነ ላሳያችሁ ብዬ ነው። የሁላችሁ የዚህን ያህል መምታት ይጠበቅባችኋል። ሁላችሁ በደንብ ስንመታው በራሱ ጊዜ እንደዚህ ይወፍራላችሁ ሄደ። አሁን ወፍሯል። ይኸው በቂ ነው፣ በጣም በቂ ነው፣ ይታዘዝናል። ስለዚህ ይሄንን መጥበሻችን ላይ ዘይት አድርገን ፈሰስ ብቻ ማድረግ ነው። ወደ መጥበሻችን እንሄዳለን። እንደምታዩት ዘይታችን ትንሽ አግለናል። ከዛ አነስ እያደረግን እንደዚህ እንዳይወፍርብን እችንም እንደዚህ አድርገን ለሁሉም እንዲደርስ ገልበጥ ያደረገን እንጠብቀዋለን። እችን ብቻ አድርገን ቀስ አድርገን እንገለብጠዋለን። እንደዚህ እናደርጋለን ከስር እንደዚህ አይነት የቸኮሌት ቂጣዎች ከለሩ እንደምታዩት እንግዲህ ይኸውላችሁ ቸኮሌት ስለሆነ ትንሽ በሰል ሲል ያረረ ይመስላል። በአይን ግን አላረረም። ካሜራ ላይ እንደዘርጎ ስለሚያሳያችሁ ነው። እንደዚህ አይነት ተመጣጣኝ የሆኑ ነገሮችን በቤታችን ተጠቅመን ለልጆቻችን ለመክሰሳቸው ማሰር እንችላለን። አብረን ደግሞ ቀምሰን እናየዋለን። እንደምታዩት ይኸውላችሁ ይሄንን ይመስላል የማር የቸኮሌት ቂጣ ለትምህርት ቤት ለልጆች። ከዛ ማራችን ወጥ አሁን ይሄንን እንቆርሰዋለን፣ እንቀምሳለን አብረን። የሚገርም ነው። እንደዚህ አድርጋችሁ ልነግራችሁ አልችልም እንዴት እንደሚጣፍጥ። እንደዚህ አድርጋችሁ ለልጆቻችሁ በምሳቃቸው ላይ
አርጋቸው ላኩላቸው። በጣም ቆንጆ ተመጣጣኝ ቆንጆ ጣዕም ያለው ምርጥ ምግብ ነው። የቸኮሌት ቂጣ እንግዲህ ይሄን ይመስላል። ሁላችሁም በቤታችሁ ሞክሩት። ስለተከታተላችሁኝ ጊዜያችሁን ሰጣችሁ ስላያችሁኝ እጅግ አድርጌ አመሰግናለሁ። ላይክ ማድረጋችሁ እንዳትረሱ። ላልደረሳችሁ ሼር አድርጉልኝ። ቻው